ባለፉት ሁለት ቪዲዮዎች ስለ $100 ኖ ዲፖዚት ቦነስ ምንም ዲፖዚት ሳታደርጉ $100 የምታገኙበትን ቪዲዮ ሰርተን ነበረ። ዛሬ ደግሞ $1000 ቦነስ ቪፕሮፕ የሚባል የፕሮፕ ፊርም ቻሌንጅ ነው። ቱ ስቴፕ የሆነ ቻሌንጅ። እሱን ካለፋችሁ በኋላ ትሬድ አድርጋችሁ ዊዝድሮዋችሁን የምታወጡበት አንድ ሌላ ፍሪ ነው። ይህም ምንም ክፍያ አይጠይቅም። ሶስቱን ደግሞ እንዴት እንደምትወስዱ ስቴፕ ባይ ስቴፕ የምነግራችሁ ይሆናል ማለት ነው። በተለይም ደግሞ መውሰዱ ሳይሆን ከባዱ መስፈርቱን ማሟላቱ፣ ተርሞቹን የእነሱን መስፈርት ላለመውደቅ እሱን ማሟላቱ ነው እና ከባዱ $1000 እንዴት እንደምትወስዱ አሳያችኋለሁ። እኔ ወስጄ ሜታ ትሬደር 5 ላይ ትሬድ ማድረግ ትችላላችሁ። ይሄኛውን ያኛው MT4 ላይ ብቻ ነበረ እንትን የሚለው MT5 ላይም ነው ይሄኛው ማድረግ የምትችሉት። ስለዚህ በጣም አሪፍ ነው ማለት ነው። ስለዚህ እሱን አሳያችኋለሁ ማለት ነው። ፕሮፕ ፊርም ነው፣ ቪፕሮፕ ይባላል። እንዴት እንደምትወስዱ $1000 ፍሪ ቦነሳችሁ እንዴት እንደምትወስዱ አሳያችኋለሁ ማለት ነው። ቀጥታ ወደ ኮምፒውተራችን እንሄዳለን። በስልካችሁም ትችላላችሁ። እኔ ኮምፒውተር ላይ ያሉትን ተርሞችና ያሉትን ህግ ሎዎችን ላሳያችሁ፣ ምክንያቱም እነሱን ካላከበራችሁ ያው ስለማታገኙ ማለት ነው። ምን ያክል ነው ዊዝድሮ ማድረግ የምትችሉት የሚለውን ነገር አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሆኖ፣ ሁለተኛ ቻናላችን ነው። የመጀመሪያው ቻናላችን አለ፣ አንድ ደግሞ የጠፋ ዋና ቻናላችን ዩቲዩብ ሪሙቭ አድርጎታል። ወደ 24,000 አካባቢ ነበረው። ስለዚህ ይህንንም ወደዛ እንድታስገቡት እጠይቃችኋለሁ። እንቀጥል። እዚህ ጋር እንደምታዩት ነው። ይሄኛው ነው $1000 ፍሪ ቻሌንጁ። እዚህ ጋር የምታዩት አለ አይደለ? ይሄኛውን ፍሪ ቻሌንጅ ነው የምትወስዱት። በመጀመሪያ እንደምታደርጉት ሪጂስተር ታደርጋላችሁ። ሊንክ አስቀምጥላችኋለሁ ቪፕሮ ብላችሁ። በመጀመሪያ ምንድነው እንደዚህ አይነት ነገር ነው የሚያመጣላችሁ። ሊንኩን ስትነኩት እዚች ጋር ኢሜይል አድሬሳችሁን ወይ ስልክ ቁጥራችሁን ኢሜይል አድሬሳችሁን አስገቡለት። ከዛ ፓስዋርዳችሁን፣ ከዛ ኮንቲኒው ዊዝ ጉግል የሚለውን ትነኩለታላችሁ። ከዛ ፍሪና ቻሌንጅ የሚላለ ፍሪ ቻሌንጅ የሚለውን መርጣችሁ ሎጊን ስታደርጉ ልክ እንደዚህ ወደዚህ ያመጣችኋል በቀጥታ ማለት ነው። እዚህ ጋር እንደምታዩት ፍሪ ቻሌንጅ የሚለውን ትመርጡለታላችሁ። ፍሪ ቻሌንጅ ቱ ስቴፕ ቻሌንጅ ነው፣ 1000 ነው። ፍሪ ቻሌንጅ የሚለውን ትመርጡለታላችሁ ማለት ነው። ከዛ በኋላ ይሄን ከመረጣችሁ በኋላ ቀጥታ በኢሜል አድሬሳችሁ ይሰጣችኋል። ሎጊን የምታደርጉበትን ዩዘርኔም ፓስዋርድ ምናምን ይሰጣችኋል በቀጥታ ማለት ነው። ከዛ ሜታ ትሬደር 5 ላይ ቀጥታ ያንን ዩዘርኔም እና ፓስዋርድ ስታስገቡ 1000 ሆኖ ያሳያችኋል ማለት ነው። ልክ እኔ ጋር እንደሚያሳየኝ ማለት ነው። ኢሜል አድሬሳችሁ ላይ ይልክላችኋል። እዚህ ጋር ዩዘርኔም እና ፓስዋርድ ይልክላችኋል። ከዛ ግን ዋናው ነገር ይሄንን ከወሰዳችሁ በኋላ ተርሞቹ ምንድን ናቸው? እነዚህ ተርም ኤንድ ኮንዲሽን የሚባሉት ምን ምን ናቸው የሚለው ነው ወሳኙ ጥያቄ። በጣም ወደ 10 or 9 አካባቢ ህጎች አሉት። እነዚህን ህጎች በስትክክል መተግበር አለባችሁ። በጣም ወሳኞቹ ዋና ዋናዎቹ አንደኛ እዚህ ጋር ነው 5% ፕሮፊት ማግኘት አለባችሁ። ማክሲመም ዴይሊ ሎዝ 10% ነው። ቶታል ሎዛችሁ ደግሞ 20% ነው። ከዛ በላይ መሆን አይችልም። በቀን ቢያንስ አንድ ትሬድ መግባት አለባችሁ። ለ30 ቀን ነው የሚቆየው ይሄኛው። ስለዚህ $1000 አለን። የ$1000 5%ቱ ስንት ነው የሚሆነው? $50። ይሄኛው ፕሮፊት ነው። ስለዚህ ዴይሊ ሎሳችሁ $100 በላይ መክሰር አትችሉም። በቀን $100 በላይ መክሰር አትችሉም። ይሄ ፌዝ 1 ነው። ፌዝ 2 ላይ ደግሞ አሁን እኛ 2 ላይ ስለሆን ማክሲመም ዴይሊ ሎዛችን 5% ነው። ስለዚህ $50 በላይ መክሰር አትችሉም ማለት ነው በቀን። ስለዚህ ቢያንስ የዛን 15% ደግሞ ፕሮፊት ማግኘት አለባችሁ። $1000 15%።
ከዛ ቶታል ሎሳችሁ ይሄን ያህል መሆን አለበት። ፌስቱ ቢያንስ 4 ትሬድ መግባት አለባችሁ። ስለዚህ ፌስቱ ላይ 4 ትሬድ የአሁኑ የኛ 4 ትሬድ ቢያንስ በቀን መግባት አለባችሁ ማለት ነው ሚኒመም። ሶ ምን ሲሆን ነው እንትን የምትሉት አካውንታችሁ የሚጠፋው ወይ ደግሞ ትሬድ ያደረጋችሁት ነገር የማይያዘው ከ2 ሚኒት በታች ምናምን ከሆነ ትሬዱ አይቆጠርላችሁም ወይንም ሎዝ የምታደርጉት ጥቅም የለውም ማለት ነው። ጥቅም የለውም። ስለዚህ 60 ሰከንድ 120 እስከ 180 ሰከንድ መቆየት አለባችሁ ማለት ነው። ከዛ ኮንሲስተንሲ ስኮር የሚል አለ። ጎልድ ትሬድ ስታደርጉ ሌቨሬጃችሁ 1 to 100 መሆን አለበት። ክሪፕቶ ከረንሲ ሲሆን እንደ ቢትኮይን፣ ኢተሪየም ምናምን ከሆነ 1 to 1፣ ሲኤፍዲ ኢንዲሲስ ከሆነ ደግሞ 1 to 20 መሆን አለበት የሚሉት ነገሮች አሉ። እዚህ ጋር ደግሞ ኮንሲስተንሲ የላችሁ 35% ኦር ለስ ቢፎር ሪኩዌስቲንግ ፔአውት ፔአውት ለማውጣት 35% እንትን ማለት አለባችሁ። ሶ እነዚህን ነገሮች ካሳካችሁ በ14 ቀን ውስጥ ያንን እንትን መውሰድ ትችላላችሁ ማለት ነው። ዊዝድሮዋችሁ በባንክም ቀጥታ እንዲገባላችሁ ማድረግ ትችላላችሁ። አሁን ካለንበት ሲቹዌሽን አንጻር እሱ እስኪ እኛ ሀገር ላይ መስራት አለመስራቱን አላውቅም፣ ግን ከሰራ በጣም አሪፍ ነው ባንክ ትራንስፈር። እሱን ሞክረው፣ ካልሆነ ግን በባይናንስ ምናምን መቀበል ትችላላችሁ ማለት ነው። ስለዚህ ከዛ ውጭ እዚህ ጋር ቻሌንጅ ፔሪዱ ለ30 ቀን ነው የሚቆየው። ዊዝድራው ቻሌንጁን ካጠናቀቃችሁ በኋላ ነው ኬዋይሲ መፈጸም አለባችሁ። ኬዋይሲ መፈጸም አለባችሁ። ከዛ በኋላ በአንድ አይፒ አድሬስ ላይ የተለያየ ስልክ ላይ ምናምን ሎጊን ምናምን ማድረግ አትችሉም። እንደዛ ካደረጋችሁ ሪጀክት ወይ ድኔት ትደረጋላችሁ ማለት ነው። 1000 ነው የሚሰጣችሁ። ኬዋይሲ ማንዳቶሪ ነው፣ በ14 ቀን ውስጥ ይገባል የሚሉት ዝርዝሮች እዚህ ጋር አሉ። ሳፖርት ከፈለጋችሁ ደግሞ በኢሜል አድሬሳቸው በዚህ መላክ ትችላላችሁ ማለት ነው። ስለዚህ 1000ን ወስዳችሁ ትሬድ አድርጋችሁ የስቴፕ 2 ቻሌንጅን እንትን ማለት ትችላላችሁ ማለት ነው። ከዛ ላይ እሷን ዊዝድሮ ማድረግ ትችላላችሁ። ከዛ በኋላ ሌሎችንም በዛው ባወጣችሁት ብር ላይ እየገዛችሁ ሌሎች ቻሌንጆችን እዚህ ላይ መሳተፍና መስራት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ነው የምትሰሩት። ሌሎችም አሪፍ አሪፍ ቦነሶችን እድሎችን የሚሰጡትን አመጣላችኋለሁ። $100 ቦነሱን ያልተሳተፋችሁ ሰዎች ተመልሳችሁ ቪዲዮውን እዩት። ሌላ ዌልካም ቦነስም አለው። $15 ጀምሮ ስታስገቡ 15 እያደረገ 100 ካስገባችሁ 200፣ 500 ካስገባችሁ 1000 የሚሰጥ እሱም ኤክስቺፍ የሚባል ብሮከር አለ። እሱንም መጠቀም ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበረ። ይመቻችሁ።